የተፈጥሮ ድንቅ ጉብኝት። ኢትዮጵያ በተፈጥሮ ሀብት የታደለች ሀገር መሆኗ ለመረዳት ወደ ደቡብ ምስራቅ የሀገሪቱ ክፍል ወደ ባሌ ዞን መጓዝ በቂ ነው። እዚህ ጋር ታላቁ የባሌ ተራሮች ብሔራዊ ፓርክ እና አስደናቂው የሶፍ ዑመር ዋሻ እናገኛለን። ይህ ጉዞ ከፍ ካሉ ተራሮች ጫፍ ጀምሮ እስከ ምድር በታች ጥልቀት ድረስ የሚወስደን ልዩ ገጠመኝ ነው። የባሌ ተራሮች ብሔራዊ ፓርክ በዩኔስኮ የዓለም ቅርስነት የተመዘገበ ከአፍሪካ ጥቂት የማይባሉ ከፍተኛ ቦታዎችን የያዘ ድንቅ ስፍራ ነው። ይህ ፓርክ በሶስት ዋና ዋና ክፍሎች ይከፈላል። የሰሜኑ የሳር ምድር፣ የመካከለኛው የሳንቲ ደጋማ ቦታ እና ደቡባዊ የሐረና ደን የያዘ ነው። በተለይም በሳንቲ ደጋ በአፍሪካ ከፍተኛ የአልፓይን ስነ ምህዳር የሚገኝበት ሲሆን ከባህር ጠለል በላይ ከ4000 ሜትር ከፍታ ያለው ነው። በዚህ አካባቢ የሚገኙ በርካታ ሐይቆችና ወንዞች ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም የውሃ ምንጭ በመሆን ያገለግላል። ባሌ ተራሮች በዓለም ላይ በሌላ በማንኛውም ቦታ የማይገኙ ብርቅዬ ኤንደሚክ የሆኑ እንስሳት መገኛ ነው። እነኚህም እንስሳት ቀይ ቀበሮ፣ የባሌ ተራራ ሚዳቋ፣ የሚኒሊክ ድኩላ እና ከ180 በላይ የወፍ ዝርያዎች የሚገኙባት ስፍራ ናት። አንድ በአንድ ለማየት ያክል ቀይ ቀበሮ ወይም ኢትዮጵያን ወልፍ የምንለው ይህ በዓለም ላይ እጅግ ብርቅዬና ለአደጋ የተጋለጠ የቀበሮ ዝርያ ሲሆን አብዛኛው ቁጥሩ የሚገኘው በዚህ በባሌ ተራሮች ነው። በሳንቲ ደጋን ላይ አይጦችን ሲያሳድዱ ማየት የተለመደ ትዕይንት ነው። ሌላው የባሌ ተራራ ሚዳቋ ማውንቴን ኒያላ የምንለው ማለት ነው። ግርማ ሞገስ ያለው ይህ እንስሳ የፓርኩ ኩራት ተደርጎ የሚወሰድ ነው። የሚኒሊክ ድኩላ ሚኒሊክስ ቡሽ ፓክ ሌላኛው የዚህ ብሔራዊ ፓርክ ብርቅዬ እንስሳ ነው። እንዲሁም ከ180 በላይ የሚሆኑ የወፍ ዝርያዎች የሚገኙበት ለአዋፍት አፍቃሪዎች ልዩ ገነት የሆነ ቦታ ነው ማለት ይቻላል። ሌላኛው የሶፍ ዑመር ዋሻ ከተራራው ወረድ ስንል ደግሞ ሌላ ተአምር የምናይበት ቦታ ማለት ነው። የሶፍ ዑመር ዋሻ ከአፍሪካ ካሉ ትላልቅ ዋሻዎች አንዱና አስደናቂ የተፈጥሮ ጥበብ የታየበት ነው። በዋሻው ውስጥ የሚያልፈው የዋቤ ወንዝ ለብዙ ሺህ ዓመታት ድንጋዮችን እየሸረሸረ የፈጠራቸው ምሰሶዎች፣ ቅስቶች የሰው ልጅ በእጁ የጠረባቸው የቤተ መንግስት አዳራሾችን ይመስላሉ። ዋሻው ከተፈጥሮ ውበቱ ባለፈ ሃይማኖታዊና ታሪካዊ ፋይዳም አለው። ለብዙ ዘመናት የእስልምና ሃይማኖት አባቶች ለጸሎትና ለጥበቃ የሚጠቀሙበት ቅዱስ ስፍራ ሆኖ ቆይቷል።
በዋሻው ውስጥ ሲጓዙ የድንጋዮች ቅርጽ፣ የቅዝቃዜው አየርና የወንዙ ድምፅ ሰላም የሚሰጥ ልዩ ስሜትን ይፈጥራል። የባሌ ተራሮችና የሶፍ ዑመር ዋሻ የኢትዮጵያ ትልቅ ሀብቶች ናቸው። እነዚህ ቦታዎች መጎብኘት ተፈጥሮን ማድነቅ ብቻ ሳይሆን ለቀጣዩ ትውልድ ተጠብቀው እንዲቆዩ የድርሻችንን የምናበረክተበትም ጭምር ነው። የባሌን ብሔራዊ ፓርክ መጎብኘት ማለት የኢትዮጵያን ልዩ ስፍራ ማየት፣ በልዩ መልኩ ማወቅ ማለት ነው። ባሌ በኢትዮጵያ ከሚገኙ ብሔራዊ ፓርኮች አንዱ የሆነውን የዲሾ ፓርክ የያዘ ድንቅ የተፈጥሮ መስህብ ነው። እንየው፣ እንጎብኘው፣ እናድንቀው መልእክታችን ነው። ሰላም፣ ፍቅር፣ ጤና ከሁላችሁ ጋር ይሁን። ይህን ቤት ሰብስክራይብ ማድረግ፣ ቪዲዮአችንን ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቻው ባይ።